የአገልግሎት ካሳ ክፍያ ማለት ነው። ያ አገልግሎት ክፍያ ወይም የሰቨራንስ ክፍያ ላይ በሚከፍልበት ጊዜ ግብር ምን ያክል እንዴት ካልኩሌሽን ተሰርቶ ነው ግብር የሚከፈለው የሚለውን ነው። እንደዛ አንዳንድ ጊዜ በወራት በቀናትና በአመታት ያጋጥመናል። ስለዚህ አንድ ምሳሌ እየተገኝቻለሁ ከዚህ ጋር ተያይዞ ማለት ነው። እንግዲህ ምሳሌ ያቀረብኩት ምንድነው 6 ዓመት 5 ወርና 20 ቀን 6 ዓመት 5 ወርና 20 ቀን አንድ ሰራተኛ ተቀጥሮ እየሰራ 6 ዓመት 5 ወር 20 ቀን ከሰራ በኋላ ደሞዙ 20 ሺህ ብር ሆኖ ስራውን ብለቅ እንዴት የዚህ የአገልግሎት ክፍያ ይከፈላል የሚለው ነው። እንግዲህ በፊት በአመታት ሰርተናል ብያለሁ። አሁን ለየት የሚያደርገው ወራትና ቀናትን ነው። እሱን ማብራሪያ ለመስጠት ነው እዚህ የተገኘሁት። እንግዲህ ህጉ ላይ እያለ ያለው የአንድ አመቱ የአንድ ወር ደሞዝ ሙሉ የሚከፈለው ሲሆን ይላል። ቀሪው በአንድ ሶስተኛ ተባዝቶ ይከፈላል ነው እያለ ያለው። የአንድ አመቱ ሙሉ የአንድ ወር ደሞዙ የሚከፈለው ሲሆን ቀሪው በአንድ ሶስተኛ ተባዝቶ ይከፈላል ይላል። ስለዚህ የአምስት ዓመት 5 ወርና አጠቃላይ 6 ዓመት 5 ወር 20 ቀን ነው የሰራው። ደሞዙ 20 ሺህ ብር ነው። አሁን በአንድ ሶስተኛ የሚባዛው የአምስት ዓመት 5 ወርና 20 ቀን ነው። የአምስት ዓመት 5 ወርና 20 ቀን በአንድ ሶስተኛ እናባዛለን። የአንድ አመቱ የአንድ ወር ደሞዝ 20 ሺህ ሙሉ በሙሉ የሚከፈለው ይሆናል ማለት ነው። ከዚህ ጋር ተያይዘው እንግዲህ መጀመሪያ የአመቱን እንሰራለን፣ የአምስት አመቱን እንሰራለን። መጀመሪያ የአምስት አመቱን እንሰራለን። ቀጥለን ደግሞ የአምስት ወሩ ለብቻ እንሰራለን። ቀጥለን የ20 ቀኑን ለብቻ እንሰራለን። እንዲሁ ብንሰራ ቀለል ብሎ ይገባቸዋል ብዬ ስላሰብኩት ነው። ስለዚህ የአምስት አመቱን ስንሰራ የአምስት አመት እንግዲህ ደሞዝ 20 ሺህ ብር ያለው በህጉ መሰረት እንግዲህ በአንድ ሶስተኛ ተባዝቶ ይከፈላል ስለሚል 20 ሺህ ብር ደሞዙ ነው ሲባዛ በአንድ ሶስተኛ እንግዲህ በአንድ ሶስተኛ ተባዝቶ ይከፈላል ስለሚል ሲባዛ በአምስት አመት ስናደርግ 33333.34 ይመጣል። ይሄ ስንት አመቱ ነው? የአምስት አመቱ ነው ማለት ነው። ስለዚህ የአምስት አመቱን አገኘን። ከዛ በኋላ የአንድ አመቱን 20 ሺህ ብር ሙሉ የአንድ ወር ደሞዝ ይከፈላል ስለሚል 33333.34 ሲደመር 20 ሺህ ብር ስናደርግ አጠቃላይ የስድስት አመቱ 53333.34 ይመጣል። የስድስት አመቱ 53333.34 ይመጣል። እንግዲህ የስድስት አመቱን አገኝተናል። የሚቀረን የቱ ነው? የአምስት ወር እና የ20 ቀን ነው። የአምስት ወር ለማግኘት ደሞዙ 20 ሺህ ነው ብለናል። የ20 ሺህ ሲባዛ በአንድ ሶስተኛ እናደርጋለን። 20 ሺህ ሲባዛ በአንድ ሶስተኛ ስናደርግ የአንድ አመትን ማግኘት አለብን። የአምስት ወርን ለማግኘት መጀመሪያ የአንድ አመትን ማግኘት አለ። የአንድ አመትን ለማግኘት ደግሞ ደሞዙ 20 ሺህ ብር ያለው 20 ሺህ ሲባዛ በአንድ ሶስተኛ ስናደርግ 6666.67 ይመጣል። 6666.67 የአንድ አመቱ ነው። የአንድ አመቱ ካገኘን በኋላ አንድ አመት ማለት ደግሞ 12 ወራት ናቸው። የአምስት ወር ለማግኘት ማለት ነው። አንድ አመት ማለት 12 ወር ስለሆነ 6666.67ን ለ12 እናካፍላለን። ለ12 ስናካፍል የምናገኘው ውጤት ስንት ነው? 555.56 የአንድ ወርን አገኘን። የአንድ ወርን ካገኘን በኋላ የተጠየቅነው የአምስት ወር ነው። የአምስት ወር ስለሆነ 555.56 ሲባዛ በስንት? በአምስት ወር እናደርጋለን። በአምስት ወር ስናደርግ 2777.78 እናገኛለን። የአምስት ወርን አገኘን። የስድስት ዓመትን አገኝተናል። የአምስት ወርን አገኝተናል። አሁን የሚቀረን የ20 ቀን ነው። የ20 ቀን ደግሞ ለማግኘት ቅድም የአንድ ወርን አገኝተናል። አንድ ወር ማለት ደግሞ 30 ቀን ነው። የአንድ ወር ያገኘ ነው 555.56 ያገኘ ነው። ለስንት ማካፈል አለብን? ለ30 እናካፍላለን። ለ30 ስናካፍል 555.56 ለ30 ስናካፍል የቀናት ማለት የአንድ ቀን 18 ብር ከ52 እናገኛለን። 18 ብር 52 የተጠየቅነው 20 ቀን ነው። ስለዚህ ሲባዛ በስንት እናደርጋለን? 18.52 ሲባዛ በ20 ቀን ስናደርግ 370 ብር እናገኛለን። ስለዚህ አሁን እናገኝተናል የስድስት ዓመትን አገኝተናል፣ የአምስት ወርን አገኝተናል፣ የ20 ቀን አገኝተናል። ስለዚህ እነዚህን አጠቃላይ አሁን መደመር ነው።
የ6 ዓመት ሲደመር የ5 ወር ሲደመር 20 ቀን ስናደርግ የ6 ዓመቱ ቅድም ሰርተን ያገኘነው 53333.34 አገኘን። ሲደመር የ5 ወር ደግሞ 2777.78 አገኘን። እንደምረዋለን። ሲደመር የ20 ቀን ደግሞ 370 አገኝተናል። እንድሱን እንደምራለን። አጠቃላይ 56481 ብር አገኘን። የስንት ዓመት አገልግሎት? የ6 ዓመት 5 ወር 20 ቀን ባለ 20,000 ደሞዝተኛ ማለት ነው። ይሄን አገኘን። ስለዚህ 56481 ብር አንድ ሰራተኛ የአገልግሎት ክፍያ 6 ዓመት 5 ወር 20 ቀን ያገለገለበት ካገኘን በኋላ ጠቅላላ ክፍያ ካገኘን በኋላ አሁን ወደ ታክስ ማስላት ነው የምንሄደው። እንግዲህ ድርጅቱ ይሄን 56481 ብር ለአገልግሎት ክፍያ ከፍያለሁ ወጪ ነው ብሎ ለገቢዎች ባለስልጣን ወይም ለታክስ ባለስልጣን ሲያቀርብ ይሄ 56481 ብር ታክስ የተከፈለበት መሆን አለበት። እንደ ወጪ ነው ለኔ ወጪ አወጥቻለሁ፣ ለዚህ ሰውዬ የካሳ ክፍያ የአገልግሎት ክፍያ ከፍያለሁ ብሎ እንደ ወጪ ሲያቀርብ ይሄ 56481 ብሩ የአገልግሎት ክፍያ ሲከፈል ታክስ የተከፈለበት መሆን አለበት። ይሄን ታክስ ለማስላት ይሄ ሰራተኛ 56481 ብር ያገኘው ሙሉ በሙሉ አይከፈለውም። ስለዚህ ታክስ መከፈል አለበት። ህጉ ላይ ተቀመጠው ይሄ ሰራተኛ በስራ ገበታ ላይ መሆን ኖሮ ይሄን ደሞዝ በስንት ወር ያገኛል? 56481 ብር በስንት ወር ያገኛል? ይሄን ለማስላት 56481 ነው ያገኘው በስንት ወር ያገኛል የሚለው ለማድረግ ለደሞዝ ማካፈል አለ። ለስንት ሺህ? ለ20,000 ለ20,000 ስናካፍል 2 ወር 2.82 ነው የሚመጣ። 2.82 ማለት 2 ወርና 20 ቀናት እናገኛለን። ስለዚህ የ2 ወር ለብቻ እንሰራለን። የ0.82 ማለት ቀናት ነው። ምናልባት 0.82 ሲባዛ በ30 ቀን ስንል የምትመጣ 20 ቀናት ትመጣለች። ስለዚህ የ0.82 ለብቻ እንሰራለን። የ2 ወር ለብቻ እንሰራለን። የ2 ወር ለብቻ ስንሰራ ደሞዙ 20,000 ብያለሁ። 20,000 ሲባዛ 20,000 ምጣኔ የሚያልፈው 35% ላይ ነው። 20,000 ሲባዛ 35% ሲቀነስ 1500 ስናደርግ 5500 አገኘ። ስለዚህ 5500 ማለት የአንድ ወሩ ነው። የተጠየቅነው እዚህ ጋር የመጣው 2.82 ስለሆነ 5500 ሲባዛ በ2 ወር ስናደርግ 11,000 ብር ግብር መክፈል አለበት ይላል። የ2 ወሩ ቀሪው የቱ ነው? የ0.82 ይቀራል። የ0.82 ይሄን ሲባዛ በ20,000 እናደርጋለን 16,400 አካባቢ ይመጣል። የ0.82 ማለት 20 ቀናት ምናልባት ካልኩሌት ስታደርጉ የ0.82 ሲባዛ በ30 ስታደርጉ ቀናት ይመጣል። ቀናት በዛ ስታባዙ 16,400 ነው ይመጣል። ስለዚህ 16,400 ይመጣል። 16,400 ደግሞ ምጣኔው ስንት ላይ ያልፋል የሚለውን ማሰብ ነው። ይሄም አሁንም የሚያልፈው ከ10,900 በላይ ስለሆነ 16,400 ሲባዛ 35% ሲቀነስ 1,500 ስናደርግ 4,240 ይመጣል። የ0.82ቱ የ16,400 ማለት ነው። ስለዚህ የዚህ 16,400 አገኘን፣ የ2 ወሩን አገኘን። ይሄን ካገኘን በኋላ መደመር ነው። የ2 ወሩ 11,000 መክፈል አለበት። የ16 ማለት የ16,400 ደግሞ 4,240 መክፈል አለበት። አጠቃላይ እንደምራለን 15,240 ይመጣል። 11,000 ሲደመር 4,240 15,240 ይመጣል። ይሄ ምንድነው? ቶታል ታክስ ከዚህ ከ56,481 ለመንግስት መከፈል ያለበት ታክስ ስንት ነው? 15,240 ነው። ስለዚህ አጠቃላይ ክፍያው ቅድም ካልኩሌት አድርገን ያገኘነው 56,481 ስለሆነ ኔት ፔይመንቱ ለማግኘት ከ56,481 ሲቀነስ 15,240 ስናደርግ 41,241 ለሰውዬ ለግለሰቡ የሚደርስ የአገልግሎት ክፍያ። ስለዚህ በዚህ ልክ 15,240 ታክስ የተከፈለ መሆን አለበት። ይሄ የ6 ዓመት 5 ወር 20 ቀን አገልግሎት ላገለገለ ሰራተኛ 56,481 ብር ወጪ ነው ብሎ ሲያቀርብ ገቢዎች 15,240 ታክስ የተከፈለበት ከሆነ 56,481
እንደ ወጪ ይይዛል ማለት ነው። ስለዚህ ከዚህ ጋር ተያይዞ በዚህ ልክ የቀናት የወራትና የአመታት በዚህ ልክ ታክስ እየተሰላ ያው ለመንግስት መከፈል ያለበት ታክስ በዚህ ሲከፈል እንደ ወጪ እንደሚያዝ ይሄን ማብራሪያ ለመስጠት ነው እዚህ የተገኘሁት። ያው ብዙ ጊዜ በዚህ ልክ ጥያቄ በአካልም እየመጡ በተለያየ ስልጣን በሚሰጥበት ቦታ ላይ ጥያቄ እያነሱ ስለነበሩ በዚህ ይሄ በመጠቀም ያው እንዴት እንደሚሰላ በዚህ ካልኩሌሽን እያሰላችሁ የመንግስት ታክስ በዚህ እየከፈላችሁ ያው ለአግሎት ተከፋይ ወይም ለአግሎት የሰጠው አካል መከፈል ያለበት ታክስ እንድትከፍሉ የሚል ማብራሪያ ለመስጠት ነው እዚህ የተገኘሁት። ስለምትከታተሉና ስለሚሰጡን አስተያየት ከልብ አመሰግናለሁ። ጨርሻለሁ። ለእናት ሀገር ግዴታ ግብር በመክፈል ይሰማ ደስታ